ከግር ጥፍር እስከ ጸጉር ጫፍ ልበሳሳ እንዴ? ሴትዮ ስርዓት። ጭስል ላመጣጡ እንዴ? ብራዘሪ ፍርድ ቤት እኮ ነው ያለሽው። ባርቆብኝ ነው። እሺ ጥበቃውን ለምንድን ነው በወንበሬ መታሽው? ጠረጴዛውን ማንሳት ስለከበደኝ ነው። ቆይ ግን ሲጀምር ለመዝረፍ ምን አነሳሳሽ? ሰይጣን ነው። እሱስ ልክ ነሽ፣ ግን ለምን ልብስ ቤት ለመዝረፍ መረጥሽ? ለእርሶ ክብር እኮ ነው። ማለት እርሶ ፊት አሮጌ ልብስ ለብሼ መቅረብ ደብሮኝ ነው። እሺ ልብስ ቤቱ ግን ይቅርታ፣ ልብስ ቤት እኮ አይደለም። እና ምንድን ነው? ዘፈር የፋሽን ዲዛይን ማሰልጠኛ ተቋም ይባላሉ። በኢንዱስትሪው ከ10 ዓመት በላይ ልምድ ባላቸው መምህራን በ3 ወርና በ6 ወር ስልጠና ብዙዎችን ተፈላጊ ባለሙያ ያደረጉ ሲሆን ለብቻ መማር ለሚፈልጉም የፕራይቬት ክላስ አላቸው። በአሁኑ ሰዓት በጣም አዋጭ ወደ ሆነው ኢንዱስትሪ ለመቀላቀልና በጥቂት ወራት ትምህርት እጃችሁ ተስሞ የምትቀጠሩ ምርጥ ባለሙያዎች ለመሆን ከፈለጋችሁ በእነዚህ ስልኮቻቸው በመደወል አሊያም አሊቲ ቶታል KCBC ህንፃ 6ኛ ፎቅ ላይ ወደሚገኘው ዘፈር የፋሽን ዲዛይን ማሰልጠኛ ተቋም አሁኑኑ ብቅ በሉ። ከፈለጋችሁም ደግሞ በቃ ፍርድ ቤት ቆመሽ ማስታወቂያ መስራት እንደሚያስቀጣሽ አታውቂም? ሲያዩኝ ህግ ማውቅ መስላለሁ። ምን ፍቅር እሺ፣ ጠብጽብ እሺ፣ ምን እሺ ብራዘሪ